ዛሬ በህልማችሁ የቀድሞ ፍቅረኛችሁን ስታዩ ትርጉሙ ምንድነው የሚለውን ነገር በተብራራ መልኩ እናያለን። እንደዚህ አይነት ህልም ስታዩ በአምስት አይነት መንገድ ልታዩ ትችላላችሁ። የመጀመሪያው ከቀድሞ ፍቅረኛችሁ ጋር ድጋሚ አብራችሁ ሆናችሁ ማየት። ሁለተኛው ደግሞ አንተ እያለ ወይ አንቺ እያለሽ ከሌላ ወንድ ወይም ከሌላ ሴት ጋር አብረው ሲሆኑ ማየት። ሶስተኛው ደግሞ ስትጣሉና ስትከራከሩ ማየት። አራተኛው የቀድሞ ፍቅረኛችሁ ታሞ ወይ ታማ ማየት ወይም ደግሞ ይቅርታ ሲጠይቋችሁ ማየት። የመጨረሻው ደግሞ ባልሽ ወይም ደግሞ ሚስት ከሌላ ሰው ጋር ስትሆን ማየት ወይም ደግሞ ሲሆን ማየት። እነዚህን አምስት ነገሮች በተብራራ መልኩ እናያለን ማለት ነው። ያው ሁልጊዜ እንደምላችሁ እግዚአብሔር እኛን የሚናገርበት መንገድ እኛ በምናስተውለውና በሚገባን መንገድ ነው። ስለዚህ በዚህ ቪዲዮ ላይ የማስቀምጣቸው የህልም ትርጉሞች እነዚህ እንዳገባባቸው እናንተ እንዳያችሁት ህልም ደግሞ ይወሰናሉ። ስለዚህ እኔ ሐሳቡን ጀነራል አድርጌ ነው ምነግራችሁ። በእግዚአብሔር ፊት የተብራራ ነገር ደግሞ በጸሎት ብትጠይቁ መልካም ነው ብዬ አስባለሁ። እሺ፣ የመጀመሪያው ከቀድሞ ፍቅረኛችሁ ጋር ድጋሚ አብራችሁ ሆናችሁ ስታዩ የሚያመለክተው ምንድነው ካላችሁኝ፣ ነፍሳችሁ ላይ እስራት እንዳለ ያመለክታል። ምክንያቱም ኦልሬዲ ከዚህ ሰው ጋር ተለያይታችኋል። ምናልባት ብዙ አመት ሊሆነው ይችላል። ከዛም ደግሞ ሌላ ሪሌሽንሺፕ ውስጥ ልትሆኑ ትችላላችሁ። በዚህ ጊዜ ይሄ ህልም በጣም ሊረብሻችሁ ይችላል። ምክንያቱም ሌላ ፍቅረኛ ይዛችኋል፣ ምናልባትም አግብታችሁ ሊሆን ይችላል። ነገር ግን ይህ ነገር እየተመላለሰ በህልማችሁ ሲመጣ እጅግ በጣም የሚያስጨንቅና የሚያስፈራ ነገር ነው። ምናልባት አንዳንዶቻችሁ ከባሌ ጋር ልለያይ ነው ማለት ነው የሚል ወይም ደግሞ ከአሁኑ ፍቅረኛ ጋር ልለያይ ነው የሚል ፍርሃት ውስጥ ልትገቡ ትችላላችሁ። ይህ ህልም የሚያሳየው ነፍሳችሁ ላይ እስራት እንዳለ ነው። ከዛ ሰው ጋር ያልተላቀቀ ነፍሳችሁ ላይ ያለ የተጣበቀ ነገር አለ። ብዙ ሰዎች አያውቁም እንጂ ነፍሳቸው በብዙ ሰዎች ተይዟል። አንዳንድ ሰዎች ይቅርታ ባለማድረግ ሰዎቹን ልባቸው ላይ በመያዛቸው ምክንያት ልባቸውና ነፍሳቸው ታስሯል። ስለዚህ ይህ ሰው ደጋግሞ በህልማቸው መመላለሱ አይቀርም። ከዛ ሰው ጋር ካለፈ ታሪካችሁ ጋር የተጣበቀና የተያያዘ ነገር አለ። መጽሐፍ ቅዱስ ላይ አይተን ከሆነ የዳዊትና የዮናታን ነፍስ እርስ በርሷ ተሳስራ ነበር። ዳዊት በዮናታን ነፍስ፣ ዮናታን ደግሞ በዳዊት ነፍስ ታስሮ ነበር። ሰዎች ነፍሳቸውን የሚያስር የሆነ ነገር ሊኖር ይችላል። ስለዚህ እንደዚህ አይነት ህልሞችን ደጋግማችሁ ስታዩ ነፍሳችሁ ከድሮ ፍቅረኛችሁ ጋር አልተለያየችም ማለት ነው። ምናልባት አይምሯችሁ ከሱ ርቆ ሊሆን ይችላል። በአካልም ርቃችሁ ሌላ ሪሌሽንሺፕ ውስጥ ልትሆኑ፣ ትዳር ውስጥም ልትሆኑ ትችላላችሁ። ነገር ግን ነፍሳችሁ ላይ ያልተቆረጠላችሁ ነገር አለ ማለት ነው። ስለዚህ አጋንንት ይህንን ነገር በጣም ሊጠቀምበት ይችላል። ትዳራችሁን ለማፍረስ፣ ሪሌሽንሺፓችሁን ለመበተን ጠላት በጣም የሚጠቀምበት መሳሪያ ስለሆነ ምን ማድረግ አለብኝ ካላችሁኝ፣ ተነስታችሁ ማፍረስ አለባችሁ። ነፍሳችሁ እንድትፈታ ይቅርታ ማድረግ ያለባችሁም ከሆነ ይቅር ብላችሁ ነፍሳችሁን ነፃ እንድታወጡ ያስፈልጋችኋል። ሁለተኛው ደግሞ አንቺ እያለሽ ወይ አንተ እያለ ከሌላ ሴት ጋር ከሌላ ወንድ ጋር ሲሆኑ ማየት። ይሄ ነገር ፖዚቲቭ ትርጉም አለው። ለምን ካላችሁኝ፣ ኦልሬዲ ከዚህ ሰው ጋር ተለያይታችኋል ወይ ከዚህ ሴት ጋር ተለያይታችኋል። ነገር ግን ደግሞ ከሌላ ሰው ጋር ሲሆን ስታዩት ኦልሬዲ ነፍሳችሁ ከዚህ ሪሌሽንሺፕ ነፃ እንደሆነችና እግዚአብሔር ነፍሳችሁን ከቀድሞ ሪሌሽንሺፓችሁ እንደፈታው የሚያመለክት ነው። ከዛኛው በተቃራኒ ማለት ነው። ሁለተኛው ግን ምናልባት በህይወታችሁ ላይ ጥያቄ ሊኖር ይችላል። ይህ ሰው በምን ምክንያት ነው ከኔ ጋር የተለያየው የሚል እጅግ በጣም አሳሳቢ ውስጣችሁ ላይ ያለ ጥያቄ ሊኖር ይችላል። ስለዚህ ምናልባትም እግዚአብሔር ሚስጥሩንና የተለያያችሁበትን ምክንያት እየገለጠላችሁ ሊሆን ይችላል። ያው ማስተዋል ያለባችሁ አንድ ነገር፣ እግዚአብሔር መቼም ቢሆን ከሰው ጋር እንድትቀያየሙ፣ ሰው ላይ ቂም እንድትይዙ ህልምን አያሳያችሁ። ስለዚህ ቺት እንዳረገብሽ ከተለያያችሁ በኋላ እግዚአብሔር ሲያሳይሽ ወይ ደግሞ ሲያሳይህ እዛ ሰው ላይ ቂም ይዘ ለበቀል እንድትነሳሳ በፍጹም አይደለም። ነገር ግን ውስጣችሁ ላይ ያለ ጥያቄ ካለ ወይም ደግሞ ውስጣችሁ ላይ ያልተፈታ ነገር ካለ እግዚአብሔር ለዛ ነገር መልስ ሰጥቷችሁ ያ ነገር እንዳይቆጫችሁና የሆነላችሁ ነገር መልካም እንደሆነ እግዚአብሔር ነፃ እንዳወጣችሁ እየነገራችሁና ልባችሁ ነፍሳችሁ እንድታርፍ እያደረገ ሊሆን ይችላል ማለት ነው። አንዳንድ ሪሌሽንሺፖችን የሚያለያየው እግዚአብሔር እንደሆነ ልታውቁ ያስፈልጋችኋል። አብዛኛው ክርስቲያን የሚገባበት ሪሌሽንሺፕ ውስጥ የእግዚአብሔርን ፈቃድ በፍጹም ሳይጠይቅ ነው የሚገባው። አንዳንድ ሰዎች ሰሞኑን እየጠየቁኝ ነበር፣ ሪሌሽንሺፕ ፌል ያደርግብኛል እና ምንድነው ችግሩ ጥያቄ ሆኖብኛል ብለው ይጠይቁኛል።
ነገር ግን የነገርኳቸው መልስ አንድ ነው። እግዚአብሔርን በዛ ጉዳይ ጠይቃችሁ ነው ወይ የገባችሁት? አብዛኞቹ ግን መልሳቸው ጭራሽ አልጠየቅኩም የሚል ነው። በስሜታዊነት ተገፋፍተው እንጂ የሚገቡት እግዚአብሔርን ጠይቀው አይደለም የሚገቡት። የጠላት ጭንገፋ ላይሆን ይችላል። ያ ነገር እግዚአብሔር እያተረፋችሁና ከዛ ከማታውቁት ነገር እያስመለጣችሁ ሊሆን ይችላል ማለት ነው። ስለዚህ እግዚአብሔርን ልታከብሩ ልታመሰግኑ ያስፈልጋችኋል በዚህ መንገድ። ሶስተኛው ደግሞ ከቀድሞ ፍቅረኛችሁ ጋር ስትከራከሩና ስትጣሉ ስታዩ ይህ ምንን ያመለክታል ካላችሁኝ ኦልሬዲ በሪሌሽንሺፕ እና በትዳር ህይወታችሁ ላይ ከጠላት ጥቃት እየደረሰበት እንደሆነ የሚያመለክት ነው። ምክንያቱም የቀድሞ ፍቅረኛችሁ የሚያመለክተው አንዱ የፍቅር ህይወታችሁን ነው ወይም ደግሞ ያለፈ የፍቅር ታሪካችሁን ነው። ስለዚህ ያለፈው ነገር አሁን የሚመጣው ህይወታችሁ ላይ ሊደገም እንደሆነ ወይም ፍርሃት ነው ወይ ደግሞ የጠላት አታክ ነው። ምናልባትም ደግሞ ከዛ ሰው ጋር ከተለያያችሁ በኋላ ሪሌሽንሺፕ ውስጥ አልገባችሁም ይሆናል። ይህም ግን የሚያመለክተው ቀጣይ ሪሌሽንሺፕ እንዳትይዙ የጠላት ውጊያ እንዳለበትና ፍርሃት እንዳለበት የሚያሳይ ነው። አንዳንድ ሰዎች ላይ ተመሳሳይ ፓተርን ይደገማል። ትንሽ ወር ከቆዩ በኋላ ደግሞ ከሪሌሽንሺፓቸው ጋር ይለያያሉ። አይቆዩም፣ 2 3 እያሉ እየደጋገሙ ይቀጥላሉ። ሁሉም በተመሳሳይ ጊዜ ፌል ያደርግባቸዋል። እንደዚህ አይነት ህልሞችን ደጋግማችሁ እያያችሁ ከሆነ ከዛ ሳይድ ጥቃት እየደረሰበት ነው ሪሌሽንሺፓችሁ ማለት ነው። ለምን? ኦልሬዲ ከዚህ ሰው ጋር ተለያይታችኋል፣ አልፏል፣ ያ ሰው ሄዷል። ስለዚህ ከዛ ሰው ጋር የተገናኘ ላይሆን ይችላል። ያ ሰው ምናልባትም አግብቶ ልጆች ወልዶ ሊሆን ይችላል። ነገር ግን ደጋግሞ ደግሞ እናንተ ህልም ላይ ይመጣል። አንዳንድ ሰዎች በእምነታቸው ያልበረቱ መጽሐፍ ቅዱስን የማያስተውሉ ሰዎች ይህ ሰው ተመልሶ ወደ ህይወት ይመጣል ብለው የሚጠብቁ ሰዎች ይኖራሉ። ምናልባትም ያ ሰው ተፋቶ እነሱ ጋር እንዲመጣ የሚጸልዩም ሰዎች ሊኖሩ ይችላሉ። ነገር ግን ይህ አለማወቅና የእግዚአብሔርን ቃል አለማስተዋል ነው። ስለዚህ ሪሌሽንሺፕ ውስጥ ያልገባችሁ ከሆናችሁ አምርራችሁ በእግዚአብሔር ፊት ልትጸልዩ ያስፈልጋችኋል። ያ ታሪክ ደግሞ እንዳይደገም የጠላትን ስራ ልታፈርሱ ያስፈልጋችኋል። እንዲሁም ደግሞ ትዳር ውስጥ ያላችሁ ሰዎች ከሆናችሁ እግዚአብሔር ትዳራችሁን እንዲጠብቅ በትዳራችሁ ላይ አለመግባባት፣ አለመስማማት እንዳይኖር ትዳራችሁን በጸሎት ልትጠብቁ ያስፈልጋችኋል ማለት ነው። አንዳንድ ሰዎች ደግሞ የቀድሞ ፍቅረኛችሁ ታሞ ልታዩ ትችላላችሁ፣ ወይም ደግሞ መጥቶ ይቅርታ ሲጠይቃችሁ ልታዩ ትችላላችሁ። ይሄ ነገር በሁለት ሳይድ ሊተረጎም ይችላል። የመጀመሪያው ነገር ቀጥታ ያ ፐርሰን ታሞ ሊሆን ይችላል። እግዚአብሔር ኦልሬዲ ከዛ ሰው ጋር ተለያይታችኋል ብሎ ለዛ ሰው ጠላት አያደርጋችሁ። ስለዚህ ለዛ ሰው እንድትጸልዩ ፕሬይ እንድታደርጉ ሊያሳያችሁ ይችላል። ስለዚህ ቀጥታ ታሞ ሊሆን ስለሚችል ያለበትን ሁኔታ ቼክ ማድረግ በምትችሉበት ወይ ቼክ አድርጉ። ከዛ ውጭ ግን ሪሌሽንሺፕ ውስጥ ወይም ትዳር ውስጥ ካላችሁ ይህንን ነገር ቼክ ልታደርጉ አያስፈልጋችሁ። መጸለይ ካለባችሁ ለዛ ሰው ፕሬይ ታደርጋላችሁ ከባላችሁ ጋር ወይ ከሚስታችሁ ጋር። ከዛ ውጪ በድብቅ የምታደርጉት ምንም ነገር ሊኖር አይገባም። ከዛ በተረፈ ግን ከእናንተ ቅድም እንዳልኳችሁ ከትዳራችሁ ወይም ከሪሌሽንሺፓችሁ ጋር በተገናኘ ትዳራችሁን ወይም ሪሌሽንሺፓችሁን ህመም ውስጥ ሊጥል ያለ ነገር ሊሆን ይችላል። ይቅርታ ሲጠይቅሽ ወይ ስትጠይቅ ደግሞ ካየህ ይህ ነገር የጠላት ሐሳብ ሊሆን ይችላል። ለምን? ውሸት በሆነ ተስፋ የሱን ይቅርታ እየጠበቅ ከፊት ለፊት ያለውን ሪሌሽንሺፕ ላለመቀጠል ምክንያት ሊሆንብህ ይችላል። ወይም ደግሞ ትዳራችሁ ላይ አታክ ሊፈጥር ይችላል። ስለዚህ ኦልሬዲ ተለያይታችኋል። ከዛ ሰው ጋር የምትመለሱበት ምንም ምክንያት ከሌላችሁ ጸልያችሁም ሁኔታውም ደግሞ የሚያሳይ ከሆነ በፍጹም ያንን ነገር መጠበቅ ወደኋላ መመለስ አያስፈልጋችሁ። ከፊት ለፊት እግዚአብሔር ያዘጋጀላችሁን በረከት አክብራችሁ ተቀብላችሁ ህይወታችሁን ልትቀጥሉ ያስፈልጋችኋል እንጂ በዛ ተስፋ እየተሞኛችሁ እየተሸወዳችሁ ሰይጣን ህይወታችሁንና ፊውቸራችሁን እንዲያበላሽ ልትፈቅዱለት አይገባችሁም በፍጹም ማለት ነው። የመጨረሻው ደግሞ ባልሽ ወይም ደግሞ ሚስት አንተ ላይ አንቺ ላይ ስትደርብ ወይም ደግሞ ቺት ስታደርግ ማየት። በዚህ ሳይድ በጣም ብዙ ሰዎች ይጠይቁኛል፣ ያገቡ ሰዎች። ይህ ነገር በሁለት አይነት መንገድ ይተረጎማል። የመጀመሪያው ነገር ያያችሁት ነገር ሙሉ ለሙሉ ውሸት ሊሆን ይችላል። አንደኛ ፍርሃት ያለባቸው ሰዎች እንደዚህ አይነት ህልም ሊያዩ ይችላሉ። ኦልሬዲ ይሄ ሰው እንደዚህ ሊሆን ይችላል፣ እንደዚህ ሊያረግብኝ ይችላል ብለው የሚያስቡ ሰዎች ፍርሃታቸውን በህልማቸው ሊያዩ ይችላሉ። ሰይጣንም ደግሞ ትዳራቸውን ለመበጥበጥ እንደዚህ አይነት ውሸት የሆኑ ህልሞችን ወደ ህልማቸው ሊወረውር እንደሚችል ልታስተውሉ ያስፈልጋችኋል። ሁለተኛ ግን ይህ ነገር ደግሞ ቀጥታ እውነትም ሊሆን ይችላል።
ባለሽ ወይም ደግሞ ሚስትህን የማታምንበት የምትጠራጠርበት ግልጽ የሆኑ ምክንያቶችና መንገዶችን አግኝተና አይተ ከሆነ ይህንን ነገር እግዚአብሔር ምናልባት እየገለጠ ሊሆን ይችላል። ስለዚህ ማድረግ ያለባችሁ አንድ ነገር ምንድነው ከተባለ ለባላችሁ ወይም ደግሞ ለሚስታችሁ ያያችሁትን ነገር ግልጽ አርጋችሁ ልትናገሩ ያስፈልጋችኋል። ምንም አይነት መደባበቅ አያስፈልግም። ግልጽ አርጋችሁ ያያችሁትን ነገር ስትነግሯቸው ሚደነግጡ ከሆነ ኦሬዲ ይሄ ኬዝ አለ ማለት ነው። ግልጽ ሆናችሁ ልትነጋገሩ ያስፈልጋችኋል። ሁለተኛው ግን ትዳር ምንድነው የሚያመለክተው? ከእግዚአብሔር ጋር ያለን ሪሌሽንሺፕ ነው። የቤተ ክርስቲያንና የክርስቶስን ህብረት ነው የሚያሳየው። ስለዚህ አንቺ ወይ ደግሞ አንተ በህልማችሁ ቺት ስታረጉ ልታዩ ትችላላችሁ ራሳችሁ። መጽሐፍ ቅዱስ ላይ ሄደን ስናይ ነብዩ ሆሴን ሴተኛ አዳሪ ሴት አምጥቶ እንዲያገባ እግዚአብሔር ተናገረው። ከዛ በኋላ ጥላው ሄዳ ከሌላ ሰው ጋር ስትወሰልት አገኛት። ደጋግሞ ቤቱ እያመጣ አብሯት ይኖራል። እሷ ሄዳ ከሌላ ወንድ ጋር ትተኛለች። ከዛ እግዚአብሔር እስራኤላውያን እንዴት እንደወሰለቱበት ከሌላ ጋር ከኃጢአት ጋር ከዓለም ጋር እንዴት እንደሄዱበት ተናገረ። ስለዚህ ይህ የሚያመለክተው መንፈሳዊ ህይወታችሁ ወይም ደግሞ ከክርስቶስ ጋር ያላችሁ ህይወት እየተበላሸ እንደሆነና አታክ እየተደረገ እንደሆነ ወይም በዓለም በኃጢአት እየተያዛችሁ እንደሆነ የሚያመለክት ነው። ስለዚህ በዚህ ጊዜ ንስሐ ልትገቡ ልትመለሱና መንፈሳዊ ህይወታችሁን ልትፈትሹ ያስፈልጋችኋል ማለት ነው። እንደተባረካችሁበት አምናለሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት አብራችሁኝ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል፣ ተወዳችኋል ቅዱሳን። ይህ ቪዲዮ ብዙዎች ጋር እንዲደርስ ሼር እንድታደርጉ ያሳስባችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም